ኃጢአትን ይቅር የሚል እግዚአብሔር ነው። ኃጢአትን ይቅር የሚል እግዚአብሔር ከሆነ አንተ ራስህን እግዚአብሔር አደረግክ። ጥያቄያቸው አብ በኖረበት ዘመን ስሙ አብ ከሆነ አብ በኖረበት ዘመን ወልድ አለ ማለት ነው። ሰይጣን አምላክ መሆኑን ቢያውቅ ኖሮ አያሰቅለው። ለምን? ሊቀ ካህኑ ግን ልብሱን ቀደደ። በዚህ ደረጃ ሊቀ ካህኑን ያበሳጨው ነገር ምንድነው? እሱ ከአባቱና ከመንፈስ ቅዱስ ጋር መስዋዕት ተቀባይ፣ እሱ ምሕረት ሰጭ። እኔ የምወልደው ልጅ የኔ አካል የኔ ባህሪ ይኖረው እንጂ የኔ ዕውቀት የለው፣ የኔ ኃይል የለው፣ የኔ ስም የለው፣ የኔ ገንዘቧል ገንዘቤን ሊወርስ ይችላል፣ ግን አካሌን መውረስ አይችልም። ክርስቶስ ግን ወራሴ ሁሉ ነው። አምላክ ይራባል፣ ይጠማል፣ ይሞታል የሚል ጥያቄ የሚያነሱ ሰዎች አሉ። ይሄ እንዴት ያዩታል? አብ ቀኝና ግራ አለው እግዚአብሔር? የለውም። እና በቀኙ ተቀመጠ ማለት ምን ማለት ነው? በዚህ በመዝሙረ ዳዊት ምዕራፍ 44 ቁጥር 2 ላይ ውበት ከሰው ልጆች ይልቅ ያምራል ይላል። ነቢዩ ኢሳይያስ ደግሞ በትንቢቱ በምዕራፍ 53 ቁጥር 2 ላይ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም ይላል። እነዚህን ሁለቱን የመጽሐፍ ቅዱስ ክፍሎች እንዴት አድርገን እናስማማቸው? ይሄ ማን ነው? የሚሞት ስጋን የተዋሃደ ግን የማይሞት፣ የሚፈርስ ስጋን የተዋሃደ ግን የማይፈርስ፣ የሚደክም ስጋን የተዋሃደ ግን የማይደክም፣ የሚራብ ስጋን የተዋሃደ ግን የማይራብ፣ ይጨልምበት የነበረ ስጋን የተዋሃደ ግን ብርሃን። ጤና ይስጥልን የዛይ ፖድካስት ተከታታዮቻችን፣ በዛሬው የዛይ ፖድካስት ምዕራፍ 1 ክፍል 4 መርሃ ግብራችን በነገረ ክርስቶስ ዙሪያ ውይይት የምናደርግ ይሆናል። ለዛሬ በመካከላችን መምህር ግሩም ወርቁን ጋብዘናል። አብራችሁን ሁኑ። እንኳን ደህና መጡ የኔታ። እንኳን ደህና ቆያችሁ። እስቲ እንደ መጀመሪያ እንዲሆነን መምህር ግሩም ወርቁ የተማሩ? አድራሻ የሌለው ሰባኪ አለ መስታወልና አድራሻዬን ብቻ ለማስተዋወቅ ያህል የወለደችኝን የቤተ ክርስቲያን ማይጸን ቤተ ጉባኤን ለማስተዋወቅ ብቻ ያክል በደቡብ ጎንደር እስቴ መካነ ኢየሱስ ደብረ ሃይማኖት መካነ ኢየሱስ ካሌት እስክንድሪያ ከመጋቢ ብሉይ ወሐዲስ ወሊቃውንት እንታረገውን ሐዲስ መጻሕፍት ተመረያለሁ። የመጽሐፍ መምህር ነኝ ማለት ነው። ያው እንግዲህ የመምህራችን አንዳንዱን ወደ ኋላ ደብቀው ይሆናል እንጂ አቋቋሙም ቅኔውም አለ። ያው ነገረ ክርስቶስ በጣም ሰፋ ያለ ትምህርት ነው። ነገር ግን ሰዎች ብዙ ጥያቄም የሚያነሱበት ክፍል ስለሆነ እዛ ላይ ዋናውና የሚባሉ ጥያቄዎችን አንስተን ለዛሬ የምንወያይ ይሆናል። እንደ መጀመሪያ እንዲሆነን ጌታችን ኢየሱስ ክርስቶስ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ነው ማለታችን እርሱ እግዚአብሔር መሆኑን ያስረዳል እንላለን። ክርስቶስ የእግዚአብሔር ልጅ መባሉ እግዚአብሔር ነው ለማለት እንዴት ቻልን? ጥሩ፣ እንግዲህ ከመጀመሪያው እንደተነሳው ርዕሳችንም አውዳችንም ነገረ ክርስቶስ ነው። ጥያቄው የተነሳው ነገረ ክርስቶስ ላይ ነው። እዚህ ላይ አንድ ነገር ይዘን መሄድ የሚጠበቅብን ያለ ይመስለኛልና ነገረ ክርስቶስ ለሚያምኑ ሰዎች መልስ ሲሆን ለማያምኑ ሰዎች ጥያቄ ሆኖ እስከ ለተምጻት ድረስ ይቀጥላል። ስለዚህ የነገረ ክርስቶስ ትምህርት መልሱ ራሱ ክርስቶስ ነው። ጥያቄውም ራሱ ነው መልሶ ማለት ነው። ያ ማለት ምን ለማለት ነው የፈለኩት? ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በተገለጠ ጊዜ ሲያስተምር አይሁድ ጥያቄ ያነሱ ነበር። አይሁድ ጥያቄ በሚያነሱ ጊዜ ጥያቄ የሚያነሱት እሱ ራሱን አምላክ በማለቱ የተነሳ ነው። የአብ ልጅ ነኝ ስለሚላቸው አንተ ክርስቶስ ከሆንክ የአብ ልጅ እንዴት ትሆናለህ? ምክንያቱም ዘለኒነ ነአምር አባሁ ወእሞ፣ እናትና አባቱን እናውቅ አይደል? የዮሴፍ ልጅ አይደለም? ዝንቱ ወልደ ጸራቢ ወልዱ ለጸራቢ፣ ይህ የጠራቢው ዮሴፍ ልጅ አይደለም እያሉ ክርስቶስ ላይ ጥያቄ ያነሳሉ። መልሱም ደግሞ ክርስቶስን ማወቅ ራሱ መልስ ነው ማለት ነው። ለኦርቶዶክሳዊ መልሱ ራሱ ክርስቶስ ነው። ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ። ያ ማለት ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው ብለን ስንናገር ምን ማለታችን ነው ከተባለ ሩቅ ቃል ስጋን ያልተዋሃደ ሩቅ ቃል አለ። የቃል ከስጋ ጋር መዋሃድ ነው። ስለዚህ ቃል በመላት ስጋን ተዋህዷል። ስጋ ደግሞ ቃልን ሲዋሃድ ምን ተብሏል? ክርስቶስ የሚል ስም ተሰጥቷል። ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ፣ ባህሪ እግዚአብሔርና ባህሪ ሰብ አንድ የሆኑበት ማለት ነው። ክርስቶስ ቢል መንጦ ላይ ተመለኮት ብሎም የተረጎመ ሊቅ አለና ምን ማለት ነው? ክርስቶስ ማለት አምላክ ብቻም አይደለም፣ ሰው ብቻም አይደለም። ክርስቶስ ማለት በተዋህዶ ከሁለት አካል አንድ አካል አምላክ ወሰብ ነው።
አምላክ ወሰብ ማለት ሰውም አምላክም አምላክ ብቻ አይደለም ሰው ብቻ አይደለም። እና በዚህ እንደው ነገረ ክርስቶስ ካል እንደው ለመግቢያ ያህል እንደዚህ ብናደርገው የተሻለ ነው። እና ነገረ ክርስቶስ ብለን ስንይዝ መረዳት ያለብን ክርስቶስ ጥያቄ ነው፣ ክርስቶስ መልስ ነው። ክርስቶስ ከሁለት አካል አንድ አካል ነው፣ ከሁለት ባህሪ አንድ ባህሪ ነው ብለን ለመናገር መጀመሪያ ተወለደ ለማለት ጥንት አለው ሰው አይደል? ተጸነሰ መባል አለበት። ተጸነሰ ለመባል ደግሞ እናት አባቱ ተጋቡ መባል አለበት አይደል? ለምሳሌ ክርስቶስን አረገ ለማለት ተነሳ ማለት አለብን። ተነሳ ለማለት ተቀበረ ማለት አለብን። ተቀበረ ለማለት ተሰቀለ ማለት አለብን። ተሰቀለ ለማለት ደግሞ ተያዘ ማለት አለብን። ተያዘ ለማለት ደግሞ ምን ማለት አለብን? አስተማረ ማለት አለብን። አስተማረ ለማለት ደግሞ ተጠመቀ ማለት አለብን። ገዳመ ቆሮንቶስ ገብቶ ተጠመቀ ማለት አለብን። ከዛ ደግሞ ተጠመቀ ለማለት ደግሞ ተወለደ እንላለን። ተወለደ ለማለት ደግሞ ቀዳማዊ ነው ማለት ይጠበቅብናል ማለት ነው። እና ከዛ ስንነሳ ትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ይወጣላችኋል፣ ፈውስም በክንፎቿ ይሆናሉ ተብሎ ተነግሯል። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ይወጣላችኋል። መቼም አሁን እንደው ወደ የትኛውም ሀገር ብንሄድ በዓለም ላይ አንድ ፀሐይ ናት ያለችው አይደል? ፀሐይ ደግሞ ክንፍ የላትም። እና እንደ መጽሐፍ ቅዱስ ሐሳብ ስሜን ለሚፈራ ሰው አንድ ፀሐይ ይወጣል፣ የጽድቅ ፀሐይ ይወጣለታል አለ። ያቺ ፀሐይ ደግሞ ምን አላት አለ? ክንፍ አላት። ፈውስ ደግሞ በክንፎቿ ይደረጋል ብሎ ተናግሯል። እና ለማለት የፈለኩት አሁን እዚህ ጋር እንድንረዳ የፈለኩት መጀመሪያ ኢየሱስ ክርስቶስ ሰው ሆነ ከማለታችን በፊት ከአባቱ ጋር አለ ማለት አለብን። አስቀድሞ ለምሳሌ ቅዱስ አባ ሕርያቆስ በቅዳሴው አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ፣ አሐዱ ፀሐይ ጽድቅ። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። አንድ የእውነት ፀሐይ የጽድቅ ፀሐይ አለ አለ። አሁን ይሄ እንደ መናፍቃን ሐሳብ ቅዳሴ ስለሆነ ልክ አይደለም ሊሉት ይችላሉ። ፀሐይ ተብሎ ግን የተጠራው ማን ነው ካልን እግዚአብሔር ነው። እግዚአብሔር ራሱ ፀሐይ ተብሏል። በዚህ ምሳሌ ልናየው የፈለኩት ምንድነው? አብ በክበብ ሲመሰላል። ክበብ ማለት ከላይ ክብ አካሉ ማለት ነው። አብ በክበቡ ሲመሰል፣ ወልድ ደግሞ በጸዳሉ በብርሃኑ ይመሰላል ማለት ነው። መንፈስ ቅዱስ ደግሞ በሙቀቱ ይመሰላል። ስለዚህ ስንት ፀሐይ አለ? አንድ ፀሐይ አለ። ስንት ነገር ያለው? ሶስት ነገር ያለው። የእግዚአብሔር ልጅ የሚለውን ለማስረዳት ነው ያመጣሁትና መጀመሪያ እግዚአብሔር አንድ አምላክ ሶስት አካል ነው። በመለኮት አንድ ነው፣ በአካል ሶስት ነው። ስለዚህ አሁን የእግዚአብሔር ልጅ ነው ስንለው ምንድነው? ለምሳሌ ክበብ ከሰማይ ነው ያለው፣ ብርሃን ግን በብርሃን ከክበቡ ሳይለይ ከቤታችን ይገባል። ክበቡ በብርሃኑ በኩል ደግሞ ከየት ይገባል? ከቤታችን ይገባል። ሙቀቱ በክበቡ በኩል ከየት ይገባል? ከቤታችን ይመጣል ማለት ነው። ስለዚህ ከቤታችን የገባው ፀሐይ የት ያለው ፀሐይ ነው? ሰማይ ያለው ፀሐይ ነው። እዚህ ጋር የምናየው ፀሐይ ከክበቡ ያልተለየ ምንድነው ማለት ነው? ክበቡ ምንድነው? ፀሐይ ነው አይደል? ሙቀቱ ምንድነው? ፀሐይ ነው። ጸዳሉ ምንድነው? ፀሐይ ነው። ስንት ፀሐይ አለ? አንድ ፀሐይ። ስንት ነገር ያለው? ሶስት ነገር ያለው አንድ ፀሐይ አለ። ስለዚህ ሶስት አካል ያለው አንድ እግዚአብሔር አለ አሁን መጀመሪያ ሶስት አካል ያለው አንድ እግዚአብሔር አለ ካል ወልድ ደግሞ የአብ ልጁ ነው። አሁን ለምሳሌ ወልድ ከአብ ተወለደ ስንል እኔን ለማስገኘት አባቴ መቅደም አለበት። አባቴን ለማስገኘት አባቱ መቅደም አለበት። አባቱን ለማስገኘት ያው አባቱ ይቀድማል ነው ስንል አዳም ጋር እንደርሳለን ነው ባጭሩ ማለት ነው ስናሳጥረውና እንደዚህ ከሆነ ወልድ የአብ ልጅ ከሆነ አብ አይቀድመውም ወይ የሚል ጥያቄም አለ። ለምሳሌ አባቱ ከሆነ መቅደም አለበት፣ ልጁ ከሆነ ደግሞ መከተል አለበት። የምን ህግ ነው? የፍጥረት ህግ ነው። ለምሳሌ ይሄንን ስናነሳ በዚያው ይዘነው እንድንሄድ የምፈልገው ብዙ ሰዎች ጥያቄ ሲያነሱ እንዲህ ይላሉ፣ አባቱ የማይቀድመው ልጅ ነው ስንላቸው አባቱ የማይቀድመው ልጅ የለም ብለው ክርክር ያመጣሉ ማለት ነው። ይህን ክርክር ሲያነሱ ይሄ ለእናንተ አልተረዳችሁም ስንላቸው ለእናንተ የተገጠመው የመላክ ጭንቅላት ነው ወይ የሚል ያነሳሉ።